እና ያንን የሚረዳውን ማህበረሰብ ሆሊ ያደረጉ ያንን ደግሞ አሸባሪ አድርጎ ነበር የሚስሉት የሃይማኖት አባቶቹ ራሳቸው። ያንን ሁሉ በሃይማኖት ቤት ውስጥ በናሬሽን እና በተለያዩ ጎሲፕ ችግር እያለ ስራ መስራትን፣ ፖለቲካል ሊደርሺፕ ውስጥ መግባትን፣ ኢኮኖሚካል ኮንስፓይሬሱን ሂል እንዲያደርግ በፕሪንሲፕል መምራትን፣ ዋጋ መክፈልን እንደ ኃጢአት የሚያዩ ይሄ የፈርዖናዊ አስተምሮ ነው ብሎ የሚያስቡ ለፈርዖን እየሰራ ነው የሚሉ ትምህርቶች አሉና ትምህርት መተው እኔ አንዱ ነበርኩ። በቃ መማር ምን ያደርጋል? በቃ ወንጌላዊ ነኝ፣ መማር ምን ያደርጋል? መስራት ምን ያደርጋል ብዬ ከማስባቸው አንድ ጊዜ ሽማግሌ ሆኜ ሁለት ሰዎች ትምህርት እንዲማሩ ሽምግልና ውስጥ ሲነሱ አንዱ ፓስተር ምን አለ? ምን ያደርጋል ትምህርት? አገልጋይ ምን ያደርግለታል አለ። እና እኔም እንደሱ ነበር የማስበው። በኋላ የነቃውበት ጊዜ ነው እንደዚህ ሎቢ ማድረግ የጀመርኩትና አንዱ መጽሐፉ ይሄንን ነው። ውጫዊም ውስጣዊም አካላዊም ቁሳዊም ዲማርኬሽኑንም አንድነቱንም ልዩነቱንም ዲፋይን አድርገን 24/7ቱን ሰዓት መጠቀም አለብን የሚል አርጊውመንት ያነሳል። እኔ መሪ እንግዲህ ስለ መሪነት ብዙ መጽሐፍ ተጽፏል። እንግዲህ በጣም ብዙ እንግዲህ እኔ አላቅም ብዙ ሰዎች ጆን ማክስዌልን ያደንቁታል በሊደርሺፕ በመጽሐፉም በምኑም ስትሮንግ ከሚባል ዓለማችን ላይ ተያዩት ስለ መሪነት ብዙ ከጻፉ ሰዎች ነው። እኛም ሀገር ሊደርሺፕ ላይ የጻፉም አሉ። የሆነ ሳለ ሊደርሺፕ ትምህርት ቤት እንደ ፋሽን ሆኖ ነበር ሊደርሺፕ መማር። በጣም የሆኑ ሲዝኖች የመንግስት መስሪያ ቤቶችን በኮታ ከሆነ መስቦታ ወደ ቦታ ለማድረግ በርቀቱ ላይ የሊደርሺፕ ትምህርት እየተማሩ ዲግሪ ማስተር ሲይዙ ነበር። አንዳንድ ኮሌጆችም አሉን በሊደርሺፕ እንትን ብዙዎቹ የፖለቲካል በተለይ ሰዎችን ሀገሪቱ ውስጥ ያሉ የፖለቲካ ሰዎችን አመራሮችን ለማብቃት ተቋሙ ሲጠቀም አያለሁ። የምናውቃቸው የሊደርሺፕ እኛ ጋር ያሉ ኢንስቲትዩቶች ብዙ ከመንግስት ሰዎች ጋር ይሰሩ ነበር በፊት በኢህአዴግም አሁን ባለው አላውቅም። ተቋማቱ እነኚህ ተቋማት በእኛም በሀገር ደረጃ ከትምህርት ማብቃት ተብሎ ከሚደረግ ስልጠና በዘለለ ቴዎሬቲካል ከሆነ እንትን ምድር ላይ የሚወርድ መሬት ላይ የሚወርድ ለውጥ አመጥተዋል ወይ? የሊደርሺፕ ጽንሰ ሀሳብ መሬት ላይ በተቋማቱ በመጽሐፍቶች መሬት ላይ ወርዶ መፍትሄ አመጥቷል ወይ? ያንተስ መጽሐፍ ከሌሎቹ መጽሐፍት መጥቶ መሬት ላይ የሚያመጣው ለውጥ ምንድን ነው ብለህ ታምናለህ? ወይስ እንደ አንድ እንዳሉን የመሪ የአመራር ላይ የሚጻፉ መጽሐፎች እናንተ ደግሞ ተጨማሪ እንትን የመጣለን